ይሄ ቪዲዮ ለወለደች ልትወልድ ላለች ወይም ደግሞ የምትወልድ ሚስት ላለችው ወንድ ብቻ ነው። ሌሎቻችሁ አሳልፉት፣ ጊዜ ልስጣችሁ። ቴንክ ዩ። እስካሁን ከቆያችሁ ከኔ ጋር ወይ ወልዳችኋል ወይ ልትወልዱ እርጉዞች ናቸው ወይ ደግሞ የወለደች ሚስት አላችሁ። ይሄ ቪዲዮ የወለደች ሚስት ካለችህ ላክላት። ለአንተ ብዙ አይጠቅምህም፣ አሳልፈው። ቴንክ ዩ። እሺ ሌሎቻችሁ ከኔ ጋር ከቆያችሁ ግን እናቶችዬ ከወሊድ በኋላ ማህፀናችንን ማጥበብ የምንችልበት መንገድ እንዳለ ታውቃላችሁ። ይሄ በሳይንስ የተረጋገጠ የብዙ እናቶች በተለይ በምጥ ሲወለድ እንዴት ነው በቃ ይመለስ ይሆን ወደ ተፈጥሮ ቦታው እያላችሁ ትጨነቃላችሁ። ሄይ ዶንት ወሪ፣ ኤክሰርሳይዝ በማድረግ ሰውነታችንን የተገነባው ከመስል ነው አይደለ? ስለዚህ ያንን መስል ኮንትራክትና ሪላክስ በማድረግ ማጥበብ የምንችልበት ኤክሰርሳይዝ ኬግል ኤክሰርሳይዝ ይባላል። ስልካችሁ ላይ ኤኒ ጎግል ብታደርጉት ማግኘት ትችላላችሁ። ግን እኔ እንቅስቃሴውን ልንገራችሁ። ምን መሰላችሁ? ዋናው ፖይንት ልክ አሁን ሽንታችሁን እየሸናችሁ በመሀል የማቆም ነገር ማለት ነው። ከዛ በኋላ የመልቀቅ። ስለዚህ ሽንት እየሸኑ እያለ ከ3 እስከ 5 ደቂቃ ላይ ካሁን እየሸናን ነበረ፣ አቆምን። 1 2 3 መልቀቅ፣ መያዝ 1 2 3 መልቀቅ። ያንን ስሜት ነው እሺ የምትሰሩት። እና ይሄንን እንቅስቃሴ ስፔሻሊ ጠዋትና ማታ ብትሰሩት በጣም ጥሩ የሆነ ለውጥ ታዩበታላችሁ። በተጨማሪም ደግሞ ይሄ እንቅስቃሴ ይሄ ስራ ማለት ነው ወደፊት በጣም ትልልቅ ስንሆን ምናምን ሰውነታችን በጣም ቶሎ የሆነ ድካም ውስጥ ወይም ዝለት ውስጥ እንዳይገባ በጣም ፕሮቴክት ያደርገናል። ስለዚህ ለመስራት እንደነገርኳችሁ ነው። ሽንት እየሸኑ እያለ ማቆም፣ 1 2 3 መልቀቅ። ይሄንን በተደጋጋሚ ጠዋትና ማታ ከ10 እስከ 20 ጊዜ ከቻላችሁ ብትሰሩ መልካም ነው። እርጉዝ የሆናችሁም ሴቶች ይሄንን ብትሰሩ ይመከራል። እንግዲህ እንዲህ በማድረግ ወደ ራሳችሁ መመለስ ትችላላችሁ። ወዳችኋለሁ። ባይ